እንዴት ነሽ? ደህና እንደህ እግዚአብሔር ይመስገን። አማርኛችን እንዴት ነህ? ካሞራው እግዚአብሔር ይመስገን። የት ነሽ? አለው እኔ አሁን ሳውዲ አረቢያ ነው የምኖረው። የትውልድ ቦታዬ አዳማ ከተማ። ሀገሬ መግባት ሀሳብ አለሽ? በደንብ እንቴም የኢትዮጵያ አዎ። በቅርቡ ወይስ በሩቁ? ላይክ ኦልሞስት 2 ዓመት ከዚህ በኋላ። ዘውዱ ያዊት ምን ትላለህ? ስንት ዓመት ነው ያለችው? 2 ዓመት ከዚህ በኋላ። ኦኬ መሸቀሽ ታረጋለህ፣ ዕቁብህን ትጥላለህ፣ መሸቀሽ ታረጋለች። ትልቅ ስራ አንተ አሞራው ይሁን የምፈልገው መስፈርት መጀመሪያ ልጠየቅ። እንኳን ቀጥይ። አንተ ከመጋባት ግራ ወደ መጋባት ልትወስደኝ ነው? ቀጥይ። እንደማንኛውም ማለት ነው። እኔ ማለት ያው መንፈሳዊነቴ ይመሰክራል። ሲቀጥል እኔ አንተን ነው ማግባት የምፈልገው። አስወርዳ ሞሮ አስወርዳ አንተ ውረድ፣ በህግ አምላክ ስም። ፈጣሪ ሆይ ከምቀኛ ከሽረኛ አውጣልኝ። ሰይጣን ያግባሽ። ሁሉ ጊዜ ስትተኝ እግርሽን ያዝሽ፣ አትነሺ፣ አትንቀሳቀሺ። የሰው ባል ሁሉ ጊዜ ስትመጪ ካገባሽም ያገባሽው ባል ሳምንት አይቆይልሽ፣ አይበርክትልሽ። 40 ሺህ ብር ልካለች ማሳከም ብላ። ልጅቷ ለምንድን ነው ያልታከመችው እስካሁን? ለምንድን ነው ከእናቷ ጋር ማታገናኟት? ለምንድን ነው ማትደውልላት? ለአንተስ ልጅ አይደለችም ወይ? በደንብ አድርገህ እየሰማኸኝ ነው? በደንብ አድርገህ ማለት ነው። በደንብ አድርገህ ለምንድን ነው ያሳፈረሽ? ህዝቡ ቢሰማው እንዲያውም ከአንቺ ጋር አጠገብሽ ነው የሚቆመው። ሪከርድ አደርጋለሁ ምናምን ይፖስታሉ ሌሎች እና አድርጎ ከልጅ የሚወጥሽ ነገር አለሽ። አንተ አውራው ዝም ብለህ በእናትህ አታሰማ። እዚህ ላይ የቤተሰብ ጉዳይ አይደል? ልጅሽን የቤተሰብ ጉዳይ ከልጅሽ የሚበልጥ ነገር የለሽም። እንዲያ የግል ልጅ ነው እንዴ? ቢሆንም ሶሻል ሚዲያ ላይ አታውጣው። አንተ አውራው እንደዚህ አድርገህ አታሰማ። እኔ እኮ ያልገባኝ ነገር በስነ ስርዓት እኮ ያላስረዳሽኝ። እሺ እንዴ ከመጀመሪያ እስከ መጨረሻው እስካስረጅኝ። ይኸውልህ ልጅቱ ማለት ነው አያቶቿ ጋር ነው ያለችው። እሱ ስራ ቦታ ነው ያለው። ገብቶሃል? እና ልጅቱ ከጎረቤት ታማለች ተብሎ ተነግሮኛል። ስለዚህ ልጅቱን አሳክምልኝ ሄድና ስለው የነገረች ነገረኛው ራሱ ሂዶ ያሳክምልሽ አለኝ። እኔ ያለሁት በርቀት ነው። ቤተሰቦቼ ደግሞ ሊያሳክሙልኝ አይችልም። ምክንያቱም ለእሱ ብዬ ከቤተሰብ ጋር ተጣልቼ እሱ ጋር ነው ያለሁት። ገብተዋል? ስለዚህ በእኔና በእሱ ደራ ልጅቱ እየተጎዳች ነው ያለችው። ኦኬ። ስለዚህ የብር ችግር አይደለም፣ የምን ችግር አይደለም። እሱ ነው የሚቀርባት። እኔ ስደት ላይ ነው ያለሁት። እኮ ያልገባኝ ነገር ስልክ ልትወስድ የምትሉት ስልኩ እኔ በካርድ ገዝ። ሰላም አባ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለሁ ወንድም፣ እንዴት ነው? እግዚአብሔር ይመስገን። አውራ ተጥቅሷ። እኔ የምልህ ጌትዬ የሆነ ነገር ልልህ ፈልጌ ነበር አባት። የሆነ ነገር ማለት ፈልጌ ነበር የገባሁት። በላ እኔ በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የምትመቸኝ። አመሰግናለሁ። እናቴ ልደታኔ ምሬ ማለት በቃ እኔ የኔ ዘመን በጣም የምወደውና የማከብረው ሰው አንተ ነህ። ይሄ እንድታቅልኝ ፈልጌ ነው የገባሁት እንጂ ሌላ ዘመን አንተ ገና የሆነ ወሬ እንዳታወጣ ሰውዬ፣ እረፍ ማለት ሌላ ነገር አለ። ልደታኔ ምሬ ነው ማለት ቅንነት በጣም ደስ ስለሚለኝ የዋነት በጣም ስለምወደው ነው። እሺ አባቴ እና በጣም ስለምወደው ሆነ ለመናገር በጣም የዋህ ነህ አሞራው። ማርያምን
ልደታ ነኝ ብሬ ነው። አመሰግናለሁ። እንዳትሰዎች ነው እኔ ኧረ ልደታ እንደው እንደዚህ አይነት ሪል ወሬ እኮ አንቺን ማርያም። አይ ልደታ ነኝ ብሬ። እኔ ጎንደር ልጅ ነኝ፣ ከኢትዮጵያ ነኝ፣ ጎንደር ልጅ ነኝ። ግን አንተ የምር ትለያለህ። የምሬን ድንግል ማርያም ምስክሬ የምሬን እና በጣም ስለምወድ በመከራ ወና ስላስገባኝ ደስ ብሎኛል። የምር ባህሪ መቼም እንዳይቀየር ይበርልኝ ነበር። አመሰግናለሁ። እሺ ወንድም ትላ እኔ አዳም እስከሚገኝ ድረስ እኔ አንተን ልመርቅህ። አሞራው በጣም ነው የማከብርህ፣ በጣም ነው የምወድህ። ልዩ የቲክቶክ ወንድማችን ነህ። እመቤቴ እመብዙሃን ድንግል ማርያም እመብርሃን በዘርፋፋ ቀሚስ ክል ድብቅ ሽግሽግ ታርጋ ትጠብቅህ። አትጣገኝ። የረገጥከው የለምለም የነካው ይበርክት። ብሩክን ተባረክ። በቃ ምን ልበል ቃላት ያጥረኛል። አመሰግናለሁ። ማርያምን አመሰግናለሁ። አልጠበኩም ነበርና አይ ነው እኔ በእንትን እንጂ እንደዚህ ሲሪየስ ሆነ ምናምን አልችልም። አይ ነው ብቻ ሁሉም ነገር ግን እንጃል ተቀበል ያንስባል። ሁሉም ነገር አይበዛብህም። አንተ ልደታ ነኝ ብሬ አንተ በጣም ይዋለ ተጎንደርና እናቴ ልደታ ነኝ ብሬ። አሁን የት ነው የምትኖረው? ባሪ እኔ ጎንደር ልጅ ነኝ። የማል ፒያሳ ልጅ ነኝ። እዛ አሁን ጎንደር ላይ ነው የምኖረው? ጎንደር ነው የምኖረው። ያረዳ ልጅ በቃ የሆነ ነገር ጽፍልሃለሁ። እሺ ጽፍልሃለሁ። እኔ ጎንደር ነኝ። ሰፈር ቤት ነው ያለው። ደስ ይለኛል ወንድሜ እንዳታስብ። እናመሰግናለን። የባህሪ መቼም እንዳይቀየርሽ ወንድሜ። ልደታ ነኝ ብሬ። እሺ አመሰግናለሁ ወንድም አለ። እሺ እናንተ የንጹህ ልብ ባለቤት ነህ። ገብርኤል ምስክሬ የምሬ ነው። እናቴ ልደታ እኔ ባሌ ሌላ ሚስት አግብቶ ሄደ። አይ እውነትሽን ነው። ስንት ዓመት አደረግሽ ሳውዲ ላይ? 6 ዓመት። ኦኬ ከዚህ እኔ ባል ልፈልግልሽ ትፈልጋለሽ? አይ እኔ የምፈልገው አንተና ዴዚ አግብታችሁ ስትወልዱ ወንድ ከሆነ እሱማ እናቴ ኦልሬዲ ሆኗል እኮ አግብተናል፣ ተጋብተናል። ከ3-4 ዓመት በኋላ ደግሞ እንወልዳለን። ሆኗል ኦልሬዲ። ያንቺን እንጂ የራሷ እያረረባት የሰው ታማስላለች ማለት ነው። እስኪ እናንተ ለእኛ መጨነቅ ተውና እስኪ አሁን ደግሞ ለእናንተ እንጨነቅ። አግብተሻል ወይ? ላጣብስሽ ወንድ ላምጣልሽ ወይ? አልፈልግም። ባል በደላላ አይሆንም። ሌላ ያገባል። ለምንድን ነው ተው የምትሉ ሰው? እስኪ አንዳንድ ጊዜ ፋኒ ነገር እስክንሆን ሁል ጊዜ ጌም አይሰለቻችሁም እናንተ ለራሳችሁ? ምን አልሽ? እዚቱ አዚዛ ነው ስሜ። አዚዛ ሶሪ። እሺ ባል በደላላ ትቶ ይሄዳል ወይም ሌላ ሰው ያገባል? እንደማያገባ ድማ አስምለን እናመጣለን። ብቻ ንገሪኝ። ላይክ ይሄ ምን አይነት ነው የምትፈልጊው? መላጣ፣ ጎራዳ፣ ጠፍናቅ፣ ቦርጫም፣ ረጅም፣ አጭር፣ ጥቁር ምን አይነት ነው የምትፈልጊው? መላጣ። እሺ ቁመቱስ? አጭር ቦርጫም። መላጣ። ከለር ከአንገት በላይ ቀይ፣ ከአንገት በታች ጥቁር። ምን ነው ዜብራ ነው እንዴ ማምጣልሽ? አህያን ማምጣልሽ ነው። ከታች ሀበሻ፣ ከላይ ደግሞ ፈረንጅ። እንደዛም አለ። እግዚአብሔር ይመስገን። ታሞቂያለሽ? አሞቃለሁ። ተገንቶ ነው ይገዛል ነው ወይ ጥያቄው? አትሰለችም? ትገዛለህ ሁሌ? ሁልጊዜ የምትሞቂ ይገዛል ወይ? ባ ተገዝቶ ነው ወይ ራ ተገዝቶ ነው የሚሞቀው? እንዲሁ አይሞቅም። ከጓሯን ቆርጠው እኔ አቀርባለሁ። ችግር የለውም። አንቺ ብቻ የሞቅሽ ማታ ያው ትኩሱ እንድታቀርብልኝ ነው። ችግር የለውም። አብሽር። ከእናቶቻችን ያየነው ነው። ቁም ነገር ነው። እየቀለድሽ ከሆነ እኔ አሁን ማግባት እፈልጋለሁና የምሬን ነው። እኔ እየቀለድኩ አይደለም፣ ግን አግብቼ ፈትቼ አውቃለሁ።
ከዚህ በፊት ምን አጨነቀህ? ይጠባል ብለህ አይደል እንዴ? ፕራይቬት ሲታጠኑት እያልክ አይደል እንዴ? ገዝተህ ታጥናታለህ። ያጠባል እኮ እሱም እኮ ለዛ እኮ ነው። አሁን እቺ እንትን ከዚህ በፊት እና ራስህ ብለህ የለ እንዴ? አዎ ትገዛላታለህ። ታግባ አንተ ሚስት የፈለግኩ አይደል? አዎ ያው እሱን መሞቅ መሆን አለበት። ችግር የለውም። ይጠባል በወይ ባቂ እሱ ችግር የለውም። እና እሺ ሌላስ ምንድን ነው መስፈርትህ? ሌላ ዱባይ መሆን አለበት። ጭስ ብቻ ነው? ዱባይ መሆን አለበት። የት ነሽ አንቺ? ሳውዲ ያመጣሻል። ታመጣታለህ። ተባይደል ይኸን ጸጸልየን ዝባል እንደዚህ ነው። ሚስትን ፈልገህ ብር ልታወጣ ካልፈለክማ አይሆንም። አንዱን ምረጥ። ጠፍቼ አሁን በቅርብ ከጠፋች እንዴት ነው አሌክስ የምንገናኝ? ሳውዲ አረቢያ ከጠፉ መቼም አይገቡ ኢትዮጵያ ከጠፉ ማለት እኔ መግባት ከጠፉ ፍቅራን አዎ ነገር ለከብቱ ሙስሊም ፍቅራ እሺ ያላ እኔ አንድም ሁለትም ሶስትም አራትም አንቺ ነሽ ችግር የለውም። እኔ አንድ በቂ አይሽ እናወራለን። አንቺ አራት ሚስት ኮንሽለሽ ሁለተኛ የሚያይበት መንገድ የለም። ብቻ አለው ምንም ምክንያትማ አይኖርም። እንዲሁ አንዳንድ አርጋት ኦሳማ በወንድ ያምራ ፎሎ አርጋት እኔ ላርጋት አንተ አርጋት። የፎሎወር ብዛት አይደለም ወንድ መጀመሪያ ፎሎ ማድረግ አለበት። አንተን ራሱ አላደረኩም አሌክስ። እንዴ አይቼ ሳይሽ በቃ አሳዘንሽኝና ትሆነዋለች ይራሳግ ግን ችግር የለም። እሺ በቃ ወታች አሌክሱ እና አህመድ አሊ ዝነኛው ምናምን ፎሎአቸውን ያንሱ። ፎሎ አድርገዋታልና አንሱ። እሺ አሁን እያረጓት ነው ያረጓታል። አታረጋጉማ ያረጋል ህዝቡ መከረኛ ቢያደርጉኝ ምን ችግር አለው? አንቺ ተውት። ኦኬ አርጊያታለሁ በቃ ኦኬ ኑረዱ ወረዱ ላይ